ከአቢሲኒያ ባንክ ያለምንም ማስያዣ ብድር በስልክ ብቻ ማግኘት ይቻላል። ጋይስ ይሄ እውነት ነው፣ ሰርቼ ያረጋገጥኩት ነው። ከዚህ በፊት በሰራሁት ቪዲዮ ብዙዎቻችሁ አላመናችሁም። ነገር ግን ይሄ እውነት ነው ጋይስ። መጀመሪያ በደንብ ስልካችሁ ሞክሩ፣ ከዛ በኋላ ምናልባት እኔን ጠይቁኝ ማለት ነው። ነገር ግን እነዚህ ሁለት ነገሮች ግዴታ ማወቅ አለባችሁ። አንደኛ የብድሩ ወለድ ምን ያህል ነው፣ ወለዱ እንዴት ነው የምንከፍለው? ሁለተኛ ምን ያህል ብር መበደር እንችላለን የሚለው ነው። እነዚህን ሁለት ጥያቄዎች ለመመለስ ያክል መጀመሪያ ወለዱ በሳምንት 3% ነው፣ በወር 5% ነው፣ በኳርተር 11% ነው። ኳርተር ማለት ያው 3 ወር ማለት ነው። ያ ማለት ኢንዳይሬክትሊ ከ40 እስከ 60% ወለድ ይደርሳል። ለምሳሌ በኳርተር 11% ከሆነ አንድ ዓመት 4 ኳርተር አለው። 11 ሲባዛ 4 44% ይሆናል ማለት ነው። በወር 5% ከሆነ እንግዲህ በ12 ስታባዙ 60% ነው። እንዲሁም በሳምንት 3% ከሆነ ደግሞ በወር 12% ነው። 12% ሲባዛ 12 እንግዲህ 144% ሊደርስ ይችላል። ይህ ነገር ግን እንደ ውላችሁ ነው። ውል ስላችሁ እናንተ ለምን ያህል ነው የምትበደሩ? ለምሳሌ ለኳርተር ከተበደራችሁ 11% ብቻ ነው የምትከፍሉ። ለአንድ ወር ብላችሁ ከተበደራችሁ 5% ወለድ ነው የምትበደሩ። ለሳምንት ብላችሁ ከተበደራችሁ ደግሞ የ3% ከፍላላችሁ። ነገር ግን ለሳምንት ተበድራችሁ በ3% ተበድራችሁ አንድ ዓመት ብትቆዩ 144% ወለድ ልትከፍሉላት ትችላላችሁ። ጋይስ ፕሊዝ፣ ይሄ የወለድ ወጪ ብቻ ነው። ከወለድ ወጪ በተጨማሪ ምን አለ? ፔናልቲ አለ፣ ቅጣት አለ። በሰዓታችሁ ባለመክፈላችሁ የሚመጣ ቅጣት ማለት ነው። ስለዚህ ብድር ከወሰዳችሁ ቶሎ ነው መመለስ ያለባችሁ። በተቻለ መጠን በተቻለ ፍጥነት መመለስ አለባችሁ። አለበለዚያ ለውጭ ነው የምትዳረጉ፣ ለከፍተኛ ወጪ ወይ ደግሞ በጣም አደገኛ ወጥመድ ነው እነዚህ ዲጂታል ብድሮች ማለት ነው። ሁለተኛ ምን ያህል ብድር ማግኘት ይችላሉ የሚለው ጥያቄ ነበር ተደጋጋሚ ሲነሳ የነበረው። ብድሩ ፊክስድ አይደለም፣ ነገር ግን በጣም ትንሽ ብድር ነው። ለሚያስፈልጋችሁ ብቻ ነው ኦልሬዲ ይሄንን የሰራሁት። ነገር ግን ምን መሰላችሁ፣ ስትበደሩ ቶሎ የምትከፍሉ ከሆነ በየጊዜው እየጨመረላችሁ ሊሄድ ይችላል ማለት ነው። ለምሳሌ እኔ በ250 ብር ተበደርኩኝ፣ ከዛ መለስኩ። ነገር ግን አሁን እስከ 7000 መበደር ችያለሁ ማለት ነው። ያ 7000 ብር ለኔ ምንም አያደርግልኝ፣ እውነት ለመናገር ለእናንተ ምንም ሊያደርግላችሁ ይችላል። የሆነ ሰዓት ግን የብሩ ወሳኝ ጊዜ ስለሚመጣ ያ 7000 ብር ሊጠቅማችሁ ይችላል። ነገር ግን 7000 ብር ብቻ ላይ አያቆምም። እሱን ስትከፍሉ መላለሳችሁ ስትከፍሉ የመክፈል ታሪካችሁ እያየ ፔመንት ሂስትሪያችሁ እያየ እየጨመረ የሚሄድ የብድር አይነት ነው። ጋይስ ይህንን መጀመሪያ በደንብ ሞክሩት፣ እንዴት እንደሚሰራ እንዴት ማግኘት እንደምትችሉ በስልካችሁ ብቻ። ከዚህ በፊት ቪዲዮ ሰርቼላችኋለሁ፣ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ገብታችሁ በዛ መሰረት መሞከር ትችላላችሁ። ቻናላችንን ሰብስክራይብ አድርጉት፣ እንዲሁም ይህንን ቪዲዮ ላይክ አድርጉት። አብራችን ስለቆያችሁ አመሰግናለሁ።